بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم رسول عليه الصلاة والسلام منالو كان الله ولم يكن شيء غيره الله سبحانه وتعالى نبر كسوغا منم ነገር ሳይኖር አሉ ቦታ ሳይኖር ያለ ቦታ ያለ አቅጣጫ ነበር ማለት ነው። ቦታና አቅጣጫዎችን ተፈጠረ በእነዚህ አይገለጽም ማለት ነው። ለምን አቅጣጫ የሚባለው ነገር ፍጡር ነው። አቅጣጫ ላይ ታች በላይ በታች የሚባለው ታይፈጠር ያለ እነዚህ የነበረ ጌታ ነው ማለት ነው። ስለዚህ እነዚህን ከፈጠረ በኋላ ደግሞ ከፈጠረው የሚከጅል ጌታ አይደለም። የአላህ Subhanahu Wa Ta'ala ባህሪያቶቹ አዘሊ አበዲ ናቸው። መጀመሪያም መጨረሻም የላቸውም ማለት ነው። ስለዚህ ቦታ ሳይፈጠር አቅጣጫ ሳይፈጠር ያለ ቦታ ያለ አቅጣጫ ከሆነ ቦታና አቅጣጫን ከፈጠረ በኋላ ወደ እነዚህ ይከጅላል አይባልም። ይሄን የሚያምን ሰው ሙስሊም ሊሆን አይችልም። الإمام الشافعي من يلالو المجسم كافر الله أكل نو يميل يكفرال يلالو. الإمام أبو حنيفة من يلالو أن يشبه الخالق مخلوقه انديت فتعري فطورن يمسلال انديت فتعري فطورن يمسلال سلز بأقطاجة بابوتا ميقلزو من دينو فطور نو مالتنو الله سبحانه وتعالى بأندي هاينة هايقلز مالتنو سلز ين إمام الشافعي يمنات إن إمام أبو حنيفة أمنت يا رسول عليه الصلاة والسلام يليلوچم أمنت من دين نبرة الله سبحانه وتعالى كفتروا أي كجل مالتنا سلف الصالح وچم صحاب وچم رسول عليه الصلاة والسلام عندهم تككلنيا علماء أمنتاچو ይሄ ነው الله كفتروا أي كجل منጂ الله كفتروا ይከጅላል በቦታና ያለው እንደሚሉት አይደለም ማለት ነው። በቁርአኑ እናምናለን ነገር ግን እነሱ በሚያምኑበት እምነት አይደለም። አንዳንድ ሰዎች በራሳቸው በሚተረጉሙበት ሳይሆን ምናምነው እንግዲያሳ የራሱ የተረጎሙት ዑለሞች ትክክል አህለ ሱና ወል ጀማዓዎች አሉ። ያንን ነው ይዘን የምንሄደው ማለት ነው። እና አላህ Subhanahu Wa Ta'ala ከፈጠረው አይከጅልም። فلا تضربوا لله الامثال الى الله سبحانه وتعالى ለአላህ አምሳያ እንዳታደርጉለት እያለ ነው። ስለዚህ አንድ ሰው በቦታ ነው ያለው አቅጣጫ ላይ ነው ሰማይ ነው የሚል ከሆነ አቅጣጫ አደረገለት ለይሁም እንደገና ይሄን ቁርአን አስዋሸው ማለት ነው። فلا تضربوا لله الامثال ለአላህ አምሳያ እንዳታደርጉ እያለ ነው። አንድ ሰው አምሳያ ካደረገለት እዚህ ቦታ ነው ታለ አምሳያ ሰጠው ማለት ነው። ይሄ ሰው ሙስሊም ሊሆን አይችልም። አካል የሆነ እንጂ ደግሞ ቦታ ላይ የሚሆነው አካል አላህ ደግሞ አካል አይደለም ብለናል። አልሙጀሲሙ ካፊር አላህን አካል ነው ያለ ይከፍራል ብለዋል አልኢማሙ ሻፊዒ። ሁላችንም እንጠነቀቅ ይገባል ማለት ነው።